الرجال قوامون على النساء بما فضل الله بعضهم على بعض الرجال ወንዶች قوامون على النساء በሴቶች ላይ አስተዳዳሪዎች ናቸው ይላል በአላህ ህግ ባል በቤት የፕሬዝዳንት አይነት ነው ሚስት በቤት የጠቅላይ ሚኒስትር አይነት ነች በፕሬዝዳንታዊ ስርዓት ማለት ነው አሁን ባለው አይነት አገልባጭ ሳይሆን ማለት ነው ከላይ ያለው ፑፔት ኪንግ ይባላል እና አሻንጉሊት ሆኖ የሚሰራውን የሚመለከትበት ሳይሆን በትክክለኛው የስልጣን ተዋረድ ባል የበላይ አስተዳዳሪ ነው ሚስት የቤት ውስጥ አስተዳዳሪ ነች ስለዚህ ሴቶች በእስላም ሆም ሜከርስ ይባላሉ ሆም ሜከርስ ማለት ሱናኡል በይት ናቸው በቤት ውስጥ ያሉ ወጪዎችን በምን መልኩ መሆን እንዳለባቸው ምን ይገዛል እንደገና ደግሞ በቤት ውስጥ የልጆችን አስተዳደግ የባል እንክብካቤ ትልቁ ስራ ማለት ነው በጣም ትልቁ ስራ ያ ነው ለዚህ ቤት ካልተስተካከለ ሙሉ ቤተሰብ ይፈርሳል ጥሩ ጀግኖች ለሀገር ብቅ ማለት አይችሉም ለዚህ ሴቶች የጀግኖች አሳዳጊ የምሁራን አሳዳጊ የዓሊሞች አሳዳጊ የጠንካራ ባሎች የጀርባ አጥንት ግልጽ ነው የደስታ ምንጭ ናቸው በጣም ትልቁ ስራ ግራስ ሩት የሚባለው ትልቁ ስራ የሴቶች ነው የወንዶች ስራ ወጪን መቻል ለነሱ ፊዚካል ፕሮቴክሽን ወይንም አካላዊ ጥበቃ ጉዳት እንዳይደርስባቸው ጀግኖች ሆነው ድምፀ ጎርናኖች ታጋዮች መካቾች እንደዚህ ሆነው አርቆ አሳቢ የቤተሰቡን የወደፊት እንደነሱ የአላህ ቀደር እንዳለ ሆኖ የወደፊት እጣ ፈንታ እንዲህ መሆን ያለበት ብለው አርቀው አሳቢዎች ይሄ ማለት ከመመካከር ጋር ማለት ነው እንደገና የአገር አሳዳሪዎች ከበላይ ማለት ነው አገር አሳዳሪዎች ወታደሮች ፖሊሶች ቁዳት ዳኞች ለዚህ ትላልቅ ነገሮችን የሚመለከቱ ናቸው የሴቶች ስራ ቀደም ከሰራሁት ጋር ከስር ማለት ነው አብቃዮች ናቸው እነሱ ከመውለድ አንስቶ ወደ ላይ መጋቢዎች ናቸው ወንዶቹ ደግሞ ከላይ ከለላ ሰጭና ወጭን ሸፋኞች ናቸው እንደዚህ ሲሆን ምድር ሰላማዊ ትሆናለች አላህ ለዚህ ችሎታን ሰጥቷቸዋል ስለዚህ ሞግዚትነት በወንዶች ላይ አያምርም አይችሉም ብስጭጭት ነው የሚሉት አይችሉም ልክ እንደዛው ማለት ነው ታክሲ መጋፋት የጉልበት ስራ መስራት ለሴቶች አይሆንም ጉልበት ስራ ቢሰሩ ማህፀናቸው እንከን ያበጃል ልጋፋ ቢሉ ለአደጋ ይጋለጣሉ ለዚህ አስቡት ፖሊስ ሆና ሴት ልጅ ለሊት ስትዞር ማለት ነው ያስኬዳል አላህ ሴት ነብይን ያላከው ለምንድን ነው ከሀገር ሀገር ትዘዋወር ትስበክ ይሄ ድምጽሽ ሲያምር እስቲ ደግመሽ ደጋግመሽ አልገባኝም አስረጅኝ ነው የሚባለው ስለዚህ ጫወታ ይሆናል ማለት ነው እንዲህ ነው አላህ የከፋፈለው الرجال قوامون على النساء بما فضل الله بعضهم على بعض ከፊሉን አላህ በከፊሉ ላይ በማብለጡ ይላል በጡንቻ በጉልበት ወንዶች ይበልጣሉ በብልሃት ደግሞ ሴቶች ይበልጣሉ አንድ ቤት ምስቅልቅል ብሎ አንተ ብትገባ አንተ ራስህን ያመሃል ማለት ነው ያመሃል ራስን ጥለ ነው የምትወጣው ሴቶቹ ሲገቡ ግን ይፈራቸዋል ሴቶቹን ይፈራቸዋል ለቃው ራሱ ማለት ስትርትር ያደርጉታል ይሄ አላህ የሰጣቸው ነው ወቢማ አንፈቁ ሚን አምዋሊሂም ከገንዘቦቻቸውም ወጭ በማድረጋቸው ወንዶች የበላይ አስተዳዳሪዎች ናቸው ፈሳሊሃቱ ደጋግ መልካም የአላህ ባሮች ፈሳሊሃት ቃኒታቱን አላህን ፈሪዎች ናቸው ሙጢዓት ማለት ነው ሊላህ አላህን ፈሪ ሙጢዓቱ ሊረብህም ለጌታቸው ታዛዦች ናቸው ሰላታቸውን ይሰግዳሉ ሒጃባቸውን ይጠብቃሉ ረመዳናቸውን ይጾማሉ እንዲህ ነው ቃኒታቱናል ሐፊዛቱ ሊልገይቢ ባሎቻቸው በሌሉበት ቦታ ደግሞ ራሳቸውን ጠባቂዎች ናቸው ቤታቸውን ጠባቂዎች ናቸው የባሎቻቸውን ንብረት ጠባቂ ናቸው ልጆቻቸውን ጠባቂዎች ናቸው ቢማ ሐፊዘላህ አላህ በገጠማቸው አላህ በጠበቃቸው ልክ ይላል
ወላቲ እነኛ ሴቶችን ተኻፉነ ኑሹዘሁነ የነሱን አለመታዘዝ ወይ ከትእዛዝ ማፈንገጥን እምትፈሩትን ወይንም ያወቃችሁትን ይላል ፈዒዙሁነ ምከሯቸው። አንድ ከምክር ቢያልፉ ደግሞ ሴቶች ያፈነገጡ ሴቶች ያመጹ ሴቶች ማለት ነው። ከምክር ቢያልፉ ተይ ይሄ አይበጅሽም፣ ጥሩ አይደለም ለትዳራችን፣ አላህን ፍሪ፣ አላህ ፊት ይሄ ቅጣት ያስከትላል። ወህጅሩሁነ ፊል መዳጂዕ በመኝታም አክሩፏቸው ይላል። ጀርባቸውን ስጧቸው። በመኝታም አክሩፏቸው ደግሞ የማይመለሱትን ወድሪቡሁነ ምቷቸው ይላል። ምቷቸው ማለት ضربን غير مبرح አቁሳይ ያልሆነ ሰንበር የማያወጣ ማለት ነው። እንደገና አካልን የማይጎዳ ከዚህ መካከል ጡንቻ ላይ ይመታል እንጂ ፊት ላይ አይመታም፣ ከአንገት በላይ ማለት ነው። ከዛን ጡንቻ ላይ ይመታል። በዚህ ጊዜ ወደዳችሁም ጠላችሁም የማይማታ ባል ነው እንዴ የሚሉ ሴቶች አሉ። ለዚህ እኛ አይስማማንም የሚሉት ደግሞ ቀድመውም አደብ አድራጊዎች ናቸው። ፈኢን አጣዕነኩም ይህን የሚናገረው ጀሊሉ ነው፣ አቡ ያሲር አይደለም። ጀሊሉ ደግሞ በደንብ አድርጎ ያውቀናል። ማንዋሉን የሰጠን እሱ ነው። ፈኢን አጣዕነኩም ከዛ በኋላ ግን ቢታዘዟችሁ ሴቶቹ ፈላ ተብጉ ዐለይሂነ ሰቢላ በእነርሱ ላይ የበደል መንገድን አትፈልጉ ይላል። ኢነላሃ ካነ ዐሊየን ከቢራ እነሆ አላህ ዐሊየን የላቀና ከቢራ ታላቅ ነው ይላል። ዐሊየን የላቀ ነው አላህ ግድፈት የማይጠጋው፣ ከቢረን ትልቅ ነው ጀለ ወተዓላ ከምንም በላይ ነው ማለት ነው። ከቢረን ማለት ከምንም በላይ ነው አላህ ጀለ ወተዓላ። ይሄ ማለት ሚስትህ ስለከሳች ስለቀጠነች ወይ በጉልበት ስለምትበልጣት የት ትሄጃለሽ ከኔ ስር ብለህ አትበድላት፣ ካንተ በላይ አላህ አለ እያለ ነው። ወይን ኺፍቱም ሺቃቀ በይነሂማ በመካከላቸው በባልና ሚስት መሃል ያለን ሺቃቅ አለ። ሺቃቅ ማለት መጣረስን፣ አለመስማማትን፣ መጨቃጨቅን ኢን ኺፍቱም ኢን አሊምቱም ብሏል። ብታውቁ ወይ ደግሞ ይሄ ነገር ወደ ከፋ ነገር ያደርሳል ብላችሁ ብትፈሩ ማለት ነው። ያን ጊዜ ወይን ኺፍቱም አውሊያኡ ዘውጀይን ነው አላህ የሚለው አየሲለ الخلاف بينهما الى العداوه والتدابر እርስ በርስ ወደ መጠላላት፣ ወደ መኮራረፍ፣ ወደ መጣረስ ከዚህም በኋላ ወደ መለያየት ያደርሳል ብላችሁ ብታውቁ በማከላቸው ያለውን ልዩነት ፈበዓሱ ሐከመ ሚን አህሊሂ ከሱ ከባል ቤተሰብ የሆነን አንድ ሽማግሌ ወሐከመ ሚን አህሊሃ ከእሷ ቤተሰቦች የሆነ ደግሞ አንድ ሽማግሌ ላኩ። ከዛን ሁለቱን ሰዎች በዝርዝር ጉዳይ ያናግሯቸው። ኢዩሪዳ እነኛ ሁለት ሽማግሌዎች የፈለጉ እንደሆነ ኢስላሐን ማሳመርን ይላል። አንዳንድ ጊዜ ሽማግሌዎች ተሰብስበው ከሴት በኩል ያሉ ቤተሰቦች ካልተፈታች ይላሉ። ደግሞ ከባል በኩል ያለው ደግሞ ማን ሆነችና ነው ደግሞ እሷ እንዲህ የምታረገውና አንፈልጋትም ጨርሶ ይላሉ። ይሄ ሳይሆን ሁለቱም የሰዎቹን መታረቅ ከፈለጉ ከሚስት በኩል ያለውም እሷን ይጫናታል፣ ተይ እንጂ አንቺ ይላል። ታሳፍሪናለሽ እንዴ ይባላል። ከወንድ በኩል ያለውም እንደዚሁ ኢዩሪዳ ኢስላሐን ማሳመርን የሚፈልጉ ከሆነ ይወፍቅላሁ በይነሁማ በሁለቱ ሰዎች በባልና ሚስት መሃል አላህ በመልካም ይገጥማል አለ። ይወፍቅ ማለት ይገጥማል፣ አላህ ያስማማቸዋል። ኢነላሃ ካነ ዐሊመን ኸቢራ እነሆ አላህ በሚደነግገው ነገር ውስጥ ዐሊመን ውስጥ አዋቂ፣ ኸቢረን ውስጥ አዋቂ ሆነ ይላል። ዐሊም አዋቂ ነው፣ ኸቢር ማለት ደግሞ ውስጥ አዋቂ ነው። ለዚህ ማዕሪፈቱ ዳኺል የውስጥን ማወቅ ኺብራ ይባላል። ወዕቡዱላህ አላህን አምልኩ ወላ ቱሽሪኩ ቢሂ ሸይአ በሱ ምንንም ማንንም አታጋሩ። ወቢልዋሊደይኒ ኢሕሳና በእናት በአባትም በወላጆችም መልካምን ዋሉ።
ወቢዚል ቁርባ ለዝምድና ባልተቤቶችም መልካም ዋሉ። ወልየታማ ወላጆቻቸው በሞት የተለዩአቸው ለሆኑ ልጆችም መልካም ዋሉ። ወልመሳኪኒ ለተቸገሩ ለድሆችም መልካም ዋሉ። ወልጃሪ ዚል ቁርባ ዘመድ ሆኖ ጎረቤት ለሆነውም መልካም ዋሉ። ወልጃሪ ልጁኑቢ ጎረቤት ሆኖ ባዕድ ለሆነም መልካም ዋሉ። ወሳሂቢ ቢልጀንቢ ወሳሂቢ ቢልጀንብ አጠገብ ለሚገኝም ጓደኛ በሁለት ተፈስሯል። አንደኛ ረፊቁ አደርብ ተብሏል፣ የመንገድ የሰፈር ጓደኛ። ሌላኛው ደግሞ ወሳሂቡ ቢልጀንብ አጠገብ ያለ ጓደኛ ሚስት ለባል ባል ለሚስት ስለሆነ ባል ለሚስት ጥሩ ይሁን፣ ሚስትም ለባል ጥሩ ትሁን። ወብኒ ሰቢሊ መንገድ ላመጣቸው ሰዎች የመንገድ ልጆች ይባላሉ። ስንቅ የተቋረጠባቸው መንገደኞች ናቸው። ወማ መለከት አይማኑኩም ቀኝ እጆቻችሁ ንብረት ላደረጓቸው አገልጋይ ባሮችም መልካም ዋሉ። በከባድ ነገር አትዘዟቸው፣ ያዘዛችሁ እንደሆነ አግዟቸው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንደገና ደግሞ ምግብ አብስለው ያመጡ እንደሆነ ጢሱን የቀመሱት ወላፈኑን የቀመሱት እነሱ ናቸው፣ አጉሩሷቸው፣ ብትችሉ አብራችሁ ብሉ አላይ አጉሩሷቸው ተብሏል። ለዚህ ስንትና ስንት ሆነው አብስለው ያመጣሉ። ምን ምን የመሳሰለ ምግብ ላይ አለቆቹ ቅርጥፍ አድርገው ይጨርሳሉ። እነኛ ሆዳቸው ላ ሐውለ ወላ ቁወተ ኢላ ቢላህ። ስለዚህ እና ጢሱንና ወላፈኑን እነሱ ናቸው ያገኙት። መጀመሪያ ምግቡ ሲበስል ድርሻ ይኑራቸው። ስለዚህ ግልጽ ነው አለ። በተለይ እህቶች ማለት ነው የቤት አገልጋዮች የነሱ ኮፒ ናቸው። ሁክሙ በቀጥታ ባይመለከታቸውም ማለት ነው። ከባድ ስራ ትዟዟቸው፣ ካዘዛቸው አግዟቸው። ምግብ አብስለው የመጡ እንደሆነ ከመጣው ምግብ ድርሻ ይኑራቸው። ግልጽ ነው። ኢነላህ ላ ዩሂቡ መን ካነ ሙኽታለን ፈኹራ። ኢነላህ እነሆ አላህ ላ ዩሂቡ አይወድም መን ካነ ሙኽታለን አለ። መን ካነ ሙኽታል ሙኽታል ማለት ሙተከቢረን ማለት ነው። የሚንጠባረርን ሰው ራሱን የሚከምር የሚኮፈስን ሰው አላህ አይወድም። ፈኹረን ማለት ደግሞ ጉረኛ ማለት ነው። ጉረኛ ልክ አንድ ሙሽሪክ አልይ ብን አቢ ጣልብን ምን አሉ? ምን ይላቸዋል? አታዕሪፉኒ ይላቸዋል። ታውቀኛለህ ሲላቸው አዕሪፉከ ጀይደን በደንብ አድርጌ ነው ማውቅህ አሉት። ዛላ ማንኝ? አወሉከ ኑጥፈቱን ወአኺሩከ ጂፈቱን ኸረጅተ ሚን መኽረጅል በውሊ መረተይን አሉት። አወሉከ ኑጥፈቱን መጀመሪያ ንፍጥ የመሰለ የፍትወት ጠብታ ማለት ነው ሲረገዝ። ወአኺሩከ ጂፋ መጨረሻ ደግሞ ሰው የሚጠየፍህ ሬሳ። ኸረጅተ ሚን መኽረጅል በውል ሽንት ከሚወጣበት በኩል መረተይን ሁለት ጊዜ ወጥተሃል አልፈሃል አሉት። አንዴ ሲረገዝ በአባቱ ቆይቶ ደግሞ ሲወለድ በእናቱ ማለት ነው ሁለት ጊዜ። በዚህ ያለፈ ሰው መጨረሻው ሬሳ የሆነ ሰው ታውቀኛለህ አታውቀኝም ቢል እዚህ ፈኹር ጉረኛን አላህ አይወድም ይላል። الذين እነኛን አላህ አይወዳቸውም የብኸሉነ የሚሰስቱ የሆኑትን ወያሙሩነ الناس بالبخل ሰዎችንም በስስት የሚያዙ የሆኑትን አላህ አይወዳቸውም። ወየክቱሙነ ማ አታሁም الله من فضله አላህ ከጸጋ ከሲሳይ ከችሮታው የሰጣቸውን የሚደብቁ ስስታሞችም አላህ አይወድም። ወአተድና ሊልካፊሪና እነሆ ለካህዲያን አዘጋጅተናል አዛበን ሙሂና አዋራጅ የሆነን ቅጣት አዘጋጅተናል ይላል። ወለዚነ ዩንፊቁነ አምዋለሁም እነኛ ለነኛ አዋራጅ የሆነ ቅጣትን አዘጋጅተናል አለ። ለነማ ወለዚነ ለነኛ ዩንፊቁነ አምዋለሁም ገንዘቦቻቸውን ወጭ ለሚያደርጉ ሪአ አናስ ማለት ለታይታ ሰዎች ይውልኝ ብለው ወላ ዩሚኑነ ቢላህ በአላህም የማያምኑ ወላው ቢልየውሚል አኺር በመጨረሻውም ቀን ከሞት ተነስቶ ለግምገማ አላህ ፊት በመቆምም የማያምኑትን አላህ ለነሱ አዋራጅ ቅጣትን አዘጋጅቷል። ወመን የኩን ሸይጣኑ ለሁ ቀሪነን ሸይጣን ለሱ ቁራኛ ጓደኛ የሆነው ሰው ፈሳአ ቀሪና ከጓደኝነት በኩል ምንኛ ከፋ ይላል። ወማዛ ዐለይሂም ምን አለባቸው እነኚህ ሰዎች
ለው አመኑ ቢላሂ በአላህ ቢያምኑ ወልየውሚል አኺር በመጨረሻው ቀን ቢያምኑ ወአንፈቁ ሚማ ረዘቀሁሙላህ አላህ ካበለጸጋቸውም ሲሳይ ወጭ ቢያደርጉ በአላህ መንገድ ወካነ አላሁ ቢሂም ዓሊማ አላህም ከማንም በላይ በእነሱ አዋቂ ሆነ ይላል። ኢነላሃ ላ የዝሊሙ ሚስቃለ ዘረቲን አላህ የአንዲትን ቅንጣት ክብደት ያህል ሰውን አይበድልም። የሰራውን ስራ አይከለክለውም፣ ባልሰራው ወንጀል አይጠይቀውም። ወኢን ተኩ ሐሰነተን አንድ ባሪያ የሚሰራው ስራ ኢንተኩ ሐሰነተን መልካም ብትሆን ይላል። ወኢን ተኩ ሐሰነተን ያቺ መልካም የሰራ ስራ መልካም ብትሆን ዩዳዒፍሃ እጥፍ ድርብ ያደርጋታል። ወዩቲ ሚን ለዱንሁ አጅረን ዐዚማ ከሱም ዘንድ ታላቅ የሆነ ምንዳን ይሰጣል ይላል። ዩዳዒፍሃ የሚለውንና ወዩቲ ሚን ለዱንሁ አጅረን ዐዚማ ይህንን ኢብኑ ከሲር ይችን አያ ሲያብራሩ አቡ ሁረይራ የተናገሩትን ሐዲስ ይነግሩናል። አቡ ዑስማን አልነህዲ የተባለ ሰው ምን ይላል? አቡ ዑስማን አልነህዲ የተባለ ሰው የአቡ ሁረይራ ጓደኛ ነው። ለም የኩን አሐዱን አክሰረ ሙጃለሰተን ሚኒ ሊአቢ ሁረይረተ ከኔ በላይ አቡ ሁረይራን አብሮ የሚቀማመጥ ሰው የለም ይላል አቡ ዑስማን አልነህዲ። ከዛ በኋላ አቡ ዑስማን አልነህዲ ሐጅ ለማድረግ አቡ ሁረይራ ቀድመውት ሐጅ ያደርጋሉ። ከዛን አቡ ዑስማን አልነህዲ በበስራ ሰዎች አጠገብ ያልፋል። የበስራ ሰዎች ምን ይላሉ? አህሉ በስራ ምን ይላሉ? እኛ አቡ ሁረይራን ሰምተናል አላህ አንድ ሰው መልካም ስራን ከሰራ አልፊ ضعفን አልፍ ማለት 1000 በ1000 ስንት ነው? 1 ሚሊዮን አድርጎ ይከፍለዋል ማለትን አቡ ሁረይራ ይናገራል ሲሉ ተሰሙ በስራዎች ማለት ነው። እንዴ አቡ ዑስማን አልነህዲ ምን ይላሉ? ከኔ በላይ አቡ ሁረይራን የተቀማመጠ የለም፣ የተጎዳኘ የለም። እኔ ያልሰማሁትን እናንተ ከየት ሰምታችሁ ነው አልኩና ሐጅ ላይ አገኘሁት አቡ ሁረይራን። ከዛ በኋላ አህሉ በስራ እንደዚህ ብሏል አቡ ሁረይራ ይላሉ፣ ምን ትላለህ? ከዛን አቡ ሁረይራ ምን አሉ? በል ሰሚዕቱ ነቢየላሂ ሰለላሁ ዐለይሂ ወሰለም የቁል እንደውም ይልቁንም ማለት ነው የአላህ መልእክተኛ ሰምቻቸዋለሁ ብለው ሲሉ ኢነላሃ የጅዚ ቢልሐሰነቲ አልፊ ሐሰነቲን አልፊ አለ ሐሰነተን አልፍ ሐሰና ማለት 2000 በ1000 ስንት ነው? 2 ሚሊዮን አርጎ አላህ ይከፍለዋል። ثم تلا هذه الآية ገዛን ይቺን አያ አነበቡ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ويؤتي من لدنه أجرا عظيما وإن تك حسنة يضاعفها ويؤتي من لدنه أجرا عظيما ስለዚህ እኛ አንድ መልካምን ስንሰራ ማለት ነው አላህ ምን አላክ አድርጎ እንደሚከፍለን እነኚህ ሐዲሶች ወርደዋል። አላህ ጀለ ወተዓላ በሱረቱል በቀራ ላይ እንዳሳለፍነው ማለት ነው مثل الذين ينفقون أموالهم في سبيل الله كمثل حبة أنبتت 7 سنابل في كل سنبلة 100 حبة علينا والله يضاعف لمن يشاء ከዚህ በላይ ማለት ነው። ይሄ ሐዲስም ይረዳል ማለት ነውና ጥጉ እንደውም አይታወቅም። ይሄ ሐዲስ መጣ እንጂ ጥጉ አይታወቅም ማለት ነው። አላህ ታላቅ ምንዳን ከሚያገኙ ሰዎች አላህ ያደርገን። فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا فكيف ነገሩ እንዴት የተለቀ የገዘፈ ይመስልሃል አንተ ነብይ ሆይ إذا جئنا በምንመጣበት ጊዜ من كل أمة ከእያንዳንዱ ህዝብ بشهيد መስካሪን በምናመጣበት ጊዜ جاء بي ማለት ይዞ መጣ ማለት ነው። ከእያንዳንዱ ህዝብ መስካሪን በምናመጣበት ጊዜ በህዝቦቹ ላይ የሚመሰክር ነብይ በምንቀሰቅስበት ጊዜ ወጂና ቢካ አንተን ደግሞ على هؤلاء በእነኚህ ባልደረቦችህ ላይ ወይ በእነኚህ ህዝቦችህ ላይ ሸሂደን ምስክር አድርገን በምንቀሰቅስበት ጊዜ ጉዳዩ ምን ያህል የገዘፈ ይመስልሃል ይላቸዋል። ምንድነው
فكيف إذا جئنا بمبالو وروى البخاري عن عبد الله بن مسعود إمام البخاري عبد الله بن مسعود اندي مالتن يزقبالو قال لي رسول الله صلى الله عليه وسلم يا الله ملكتنيا بلو آلوني اقرأ علي بني لاي قرآن ننقرأ لنيا لوني قلت يا رسول الله أقرأ عليك برسولاي نبالون وعليك أنزل برسولاي توردو سعلا قال نعم إني أحب أن أسمعه من غيري أو إنيك ليلا سو قرآن سينبب مسمات فودال لوالو فقرأت سورة النساء أنا نببكين حتى أتيت إلى هذه الآية ذيك آية اسكمت أدرس أنا نببكو اسكزيك آية درس سورة النساء يانغزي فقال حسبك الآن يبقى أهل أهون ألون يا الله ملكتنيا فإذا عيناه تذرفان كان بي باياتشو ولت عيناتشو إيانبا نبرا نا ነገሩ በጣም ከባድ ነው ነብያት በህዝቦች ላይ መስካሪ ሆነው በሚቀሰቀሱበት ጊዜ የውመኢዚን ያኔ የወዱ الذين كفروا الله ነብያትን በህዝቦች ላይ መስካሪ አድርጎ በሚቀሰቀስበት ጊዜ የውመኢዚን የወዱ الذين كفروا እነኛ የካዱ ሰዎች ይመኛሉ ወዓሰው الرسول መልእክተኛውንም ያመጹ የተቃወሙ ለው تسوا بهم الارض ምድር በእነሱ ብትስተካከል ማለት لو كانوا ترابا ማለት لو صاروا ترابا فكانوا سواء هم والارض አፈር ሆነው እነሱም ምድርም እኩል ቢሆኑ ምድር በእነሱ ብትስተካከልባቸው ይመኛሉ لو تسوا بهم الارض ولا يكتمون الله حديثا ከወሬም አላህን የሚደብቁት አይኖራቸውም ለምን اليوم نختم على افواههم ዛሬ አንደበቶቻቸውን እንዘጋለን وتكلمنا ايديهم እጆቻቸው ታናግረናለች وتشهد ارجلهم እግሮቻቸው ይመሰክራሉ بما كانوا يكسبون ይሰሩት በነበሩት ይላል አላህ وقالوا لجلودهم ለአካላቸውም ብለው ይላሉ لما شهدتم علينا لمن بني علي مسكراتشو يلالو قالوا أنطقنا الله الذي أنطق كل شيء ሁሉን ነገር ማናገር የቻለው አላህ አናገረን ብለው ይላሉ ይላል ስለዚህ የሰውነት አካል በሙሉ ይናገራል የቂያ ማለት የሰራውን ወንጀል ያኔ እንዴት መደበቅ ይችላል ولا يكتمون الله حديثا يا أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ لا تقربوا الصلاة صلاتን አትቅረቡ وأنتم سكارى ሰክራችሁ የሰከራችሁ ሆናችሁ حتى تعلموا እስክታውቁ ድረስ ما تقولون እምትሉትን እስክታውቁ ድረስ ማለት ነው ይሄንን በተመለከተ ሶስት አያቶችን አይተናል በሱረቱል በቀራ يسألونك عن الخمر والميسر ስለ አስካሪ መጠጥና ስለ ቁማር ይጠይቁሃል قل فيهما اسم كبير ومنافع للناس በውስጣቸው ታላቅ ወንጀል አለ ለሰዎች ጥቅም ኸምር ለሚሸጠው ቁማርም ለሚደርሰው ይሄ መጀመሪያው ነበር ቀጥሎ አላህ ሰክራችሁ ሰላትን አትቅረቡ አለ ሰክሮ ኢማም ሆኖ ሐዘያን ውስጥ ገባ መቀባጠር ውስጥ ገባ ወንጀል የሚነካው ያህል ማለት ነው ከዛን አትቅረቡ አለ እስክታውቁ ድረስ ከኢሻ በኋላ ይጠጣሉ ከዛ በኋላ ደግሞ ስካሩ ሲሄድላቸው ደግሞ እንደዚህ ሱብህ ይነሳሉ እያለ አላህ ጀለ ወተዓላ በሂደት ነው ከነበሩበት አዘቅት ማለት ነው የዓለም መሪ ያደረጋቸው ለዚህ ዳዋም በእንዲ መልኩ መሆን አለበት እያደር እንጂ በአንዴ እታች የነበረ ሰው መጥቆ ላይ አይሆንም ኢነ ነፍሰ ለአማረቱን ቢሱ ይሄ ነው ለዚህ ምን ይባላል ተርኩል ማዕሉፊ አሸዱ من الضرب بالسيوف ይባላል የለመዱትን ነገር መተው የለመዱትን ነገር መተው ከሰይፍ ከመመታት በላይ ይከብዳል ከባድ ነው እያደር ነው መነቀል እያደር ነው መለወጥ ልክ ህፃን ልጅ ጡት ሲጥል ማለት ነው ጡት ያስጣላችሁ ታቁታላችሁ ከባድ ነው هكذا በጥፊ መመታት ያህል ያማል ይላል hatta እናቶች ማለት ነው ሲያስጥሉ ማጥባትን ለሚወዱት ነው እና يا أيها الذين آمنوا لا تقربوا الصلاة وأنتم سكارى حتى تعلموا ما تقولون ولا جنوبا كذبوا على يتوردتشو آية سورة المائدة لين درسبتالن يا أيها الذين آمنوا إنما الخمر نواسكاري متت والميسر قمار والأنصاب ከድንጋይ ተጠርበው ከእንጨት ተቀርጸው ወይ ከጭቃ ተጠፍጥፈው በአንድ ቦታ ላይ የሚተከሉ ጣዖታት ወላዝላሙ ለቁማር ማለት ነው ጣመጣጣያ ዘንጎች
ሪጅሱም ሚን ዐመል ሸይጣን ቆሻሻ የሸይጣን ስራዎች ናቸው ፈጅተኒቡ ይራቁ ለዓለኩም ትፍሊሑን ነጻ ትወጡ ዘንድ ብሎ አላህ በሱረቱል ማኢዳ መጨረሻ ላይ ኸምርን ቁማርን እርም አደረገ ወላ ጁኑበን ርክሰት ላይ ሆናችሁ ርክሰት ላይ ሆናችሁም እንደዚሁ ሰላትን አትቅረቡ መስጂድ አትግቡ ርክሰት ማለት ምንድነው ጀናባ ሆኖ ግንኙነት አድርጎ አንድ ያለ ግንኙነትም ደግሞ ወንድ ልጅ በህልሙ ግንኙነት ያደርግና መንይ ይፈሰዋል ሴትም ልጅ እንደዚሁ በሴቶች በጣም ናድር ቢሆንም ኡሙ ሱለይም ነብዩ ሰለላሁ ዐለይሂ ወሰለም እንደጠየቀችው ማለት ነው በግንኙነት ጊዜ በእርካታ ጊዜ ሁለቱም ፈሳሽ ይኖራቸዋል ሁለቱም ማለት ነው በርካታ ጊዜ ፈሳሽ ይኖራቸዋል እና ያን ጊዜ ኢጃኩሌሽን የሚሉት ሴት ልጅም እንደዚሁ በህልሟ ልትቀባዥር ትችላለች ምንድነው ኡሙ ሱለይም የጠየቀችው ወሃል አለል መርአቲ ጉስሉን ኢዛ احتلمت ሴት ልጅ ኢህቲላም ብትሆን መታጠብ አለባት ወይ ብላስ ጠይቃቸው ነብዩ ሰለላሁ ዐለይሂ ወሰለም ነዓም ኢዛ ረአቲል ማአ አዎ በብልቱ አካባቢ ውሃን ካየች ፈሳሽን ካየች አለ ማለት ሴት ልጅ ስትረካ የሚፈስ ፈሳሽ ካገኘች ማለት ነው እሷን መታጠብ አለባት በህልሟ ማየት ሲደመር ያ ነገር ማለት ነው ለዚህ ርክሰት ላይ ብትሆኑ ያን ጊዜ ሰላትን አትቅረቡ መስጂድ አትግቡ ኢላ አቢሪ ሰቢልን መንገድ አላፊዎች ብትሆኑ እንጂ hatta ተግተሲሉ እስክትታጠቡ ድረስ ወይን ኩንቱም መርዳ ህመምተኞች ብትሆኑ አው አላ ሰፈሪን ወይ በጉዞ ላይ ብትሆኑ አው ጃ አሐዱ ሚንኩም ወይ ደግሞ አው ጃ አሐዱ ሚንኩም ሚነል ጋኢጥ አንዳችሁ ከሜዳ ቢመለስ ማለት ነው ሜዳ ማለት ከአይነ ምድር ቢመለስ ወገቡን ሞክሮ ቢመለስ ይባላል አማርኛው ብዙ ነው ለዚህ ጋኢጥ ማለት ሜዳ ነው አይነ ምድር ከዛ ተጸዳርቶ ቢመለስ አውላመስቱም ኒሳ ወይ ደግሞ ሴቶችን ብዳብሱ ግንኙነት ብታረጉ ከዛም ፈለም ተጂዱ ማአን ለመታጠብ ውሃን ባታገኙ ፈተየመሙ ሰዒደን ጠይባ ንጹህ መሬትን ፈልጉና ተየሙም አድርጉ ተየሙም ስታረጉ ፈምሰሑ ቢውጁሂኩም ወአይዲኩም በፊቶቻችሁና በእጆቻችሁ አብሱ ይላል እሺ ታያችኋለሁ ለሁላችሁም ኸይር ማበስ ላይ ማለት ነው እንዴት ነው የሚደረገው ይሄ እጅ ይዘረጋል ይሄ ጣት ማለት ነው ይዘረጋል هكذا ያያችሁ ማለት ነው ለማይታያቸው አሳዩ ይሄ ጣት እንዲዘረጋል ንጹህ አፈር አለ ቢስሚላህ በስመላ ልክ እንደ ወዱ ከዛን አንዴ ይመታል ضربه واحده ከዛላ ብድግ ያደርጋል ምንድነው የሚያደርገው በጣቱ ጫፍ በጣታችሁ ጫፍ ፊታችሁን ታብሳላችሁ ከዚህ ከፀጉር መብቂያ ጀምሮ ፊታችሁን ታብሳላችሁ እንዲህ በጣታችሁ ጫፍ ነው እንዲህ ከዛን መሃሉ አለ አይደለ ከዛ በኋላ ይሄን እንዲህ ታረጉና እንዲህ ይሄንንም እንዲህ ታረጉና እንዲህ ነው እንዲህ ይሄው ቢስሚላህ እንዲህ በጣት ጫፍ ቀጥሎ ይሄን እንዲህ ይሄን እንዲህ ማለት አበቃ ይሄው ነው ተየሙሙ ማለት ነው ስለዚህ ይሄ ከውዱ ያብቃቃል ቁርአን ያስቀራል ሰላት ያሰግዳል ከጀናባም ያብቃቃል ውሃ ሲመጣ ግን اذا حضر الماء بطل التيمم ይባላል ተየሙሙ ፍርሽ ይሆናል ማለት ነው ይሄ የተየሙም አያት የወረደበት روى البخاري عن عائشة رضي الله عنها امام البخاري كعائشة كأم المؤمنين قالت خرجنا مع رسول الله صلى الله عليه وسلم كالله ملكتኛ ጋር ወጣን في بعض اسفاره በሆነ በከፊል ጉዟቸው حتى اذا كنا ببيداء ሜዳ ላይ በመንደርስበት ጊዜ እንቀጣ عقد لي ያንገቴ ሐብል ተበጥሶ ጠፋብኝ ከዛ ለአላህ መልእክተኛ ነገርኳቸው فاقام رسول الله صلى الله عليه وسلم የአላህ መልእክተኛ እዛ ቆዩ على التماسه የኔን ያንገት ጌጥ በመፈለግ ከዛ በኋላ ሰዎችን ቆሙ አሉ ፈልጉ አሉ የሚገርመው ማለት ነው የአይሻ ረዲየላሁ ዐንሃ ጌጥ የተገኘው ግመሉ ስር ነው ጠፋብኝ ስትል
እዛላ ግመሉ ተኝቶበት ነው ተፈልጎ አቡበክር መጡ አባቷ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን ፈልጉ ብለው እሳቸው አረፍ ብለዋል የአኢሻ ጭን ላይ ማለት ነው አቡበከር መጡና ሰዎች መተው ያንተ ልጅ አኢሻ ውሃ በሌለበት ሰዎች ውሃ ባለያዙበት ሁኔታ ያንገት ጌጥ ጠፋኝ ብላ ይሄው የአላህን መልእክተኛ ማስፈልግ ይዛለች እሳቸው አረፋሉ ጭኗ ላይ አቡበክር መጡና ልጃቸው ነች ከዛ በኋላ እዚህ ዳሌ ላይ ይጠቀጥቀኝ ጀመር ትላለች ይጠቀጥቀኛ እንዴት አረጋለሽ አንቺ እንዴት ሰዎች ውሃ ባለያዙበት እንትን ያላህ መልእክተኛ ፈልጊት ያለሽ ብለው ሲጠቀጥቀኝ እንዳልንቀሳቀስ ያላህ መልእክተኛ ጭኔ ላይ ተኝተዋል ጨክኜ ቻልኩት ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ብድግ ሲሉ ውሃ የለም አላህ ተየሙም አያትን አወረደ በዚህ ምክንያት ማለት ነው እና حبست رسول الله صلى الله عليه وسلم والناس وليسوا على ماء وليس معهم ماء ከዛ በኋላ ይቺ አያ ወረደች ይላሉ አኢሻ የተየሙሙ አያ ማለት ነው فتيمموا سعيدا طيبا فامسحوا بوجوهكم وايديكم ان الله كان عفوا غفورا الله عفو ይቅርባይና غفورا መሐሪ ሆነ ألم ترى عليهم من إلى الذين أوتوا نصيبا من الكتاب ألم ترى عليهم من إلى الذين أوتوا نصيبا من الكتاب كما صاف درشان ودتسطوت يشترون الضلالة تمة يشمتالو ويريدون يفلقالو أن تضلوا السبيل إن أنت منقدن اندتستو يفلقالو إنني شرير يهونو أيهودوش ناتشو مدينة وسط ينبرو مالتنو وصلى الله وسلم على نبينا محمد وعلى آله وأصحابه